በ2017 የኬንያ ጠቅላይ ፍርድ ቤት የምርጫ ውጤትን ሲሰርዝ መላው ዓለም በድንጋጤ ነበር የተመለከተው። ይህ ውሳኔ ፍትህ አካላት በምርጫ ሂደት ላይ ያላቸውን ከፍተኛ ስልጣን ያሳየ አጋጣሚ ነበር። በእኛ ሀገርስ ህጉ ምን ይላል? ፍርድ ቤቶቻችንስ ምን አይነት ስልጣን አላቸው? በዛሬው ቆይታችን የምርጫ ህግንና የፍትህ አካላት ሚና እናያለን። ሰላም ጤና ይስጥልን። እኔ የህግ ባለሙያ ምስራች ነኝ። ምርጫ ማለት ድምጽ መስጠት ብቻ አይደለም። ምርጫ ማለት የህግ ሂደት ነው። ብዙ ጊዜ በምርጫ ወቅት የምናየው የፖለቲከኞችን ቅስቀሳና የመራጮችን ሰልፍ ነው። ነገር ግን ከዚህ በስተጀርባ ሂደቱን የሚመሩ የህግ ማዕቀፎችና ፍትሐዊነቱን የሚጠብቁ የፍትህ አካላት አሉ። ዛሬ በቪዲዮአችን የምናየው የምርጫ ህግ ምንድን ነው? ፍርድ ቤቶቻችንና የምርጫ ቦርድ በምርጫ ሂደት ውስጥ ምን ሚና አላቸው? የሚሉትን ነጥቦች ይሆናል። እስከ መጨረሻው አብራችሁን ቆዩ። የምርጫ ህግ ምንድን ነው የሚለውን ስናይ በመጀመሪያ የምርጫ ህግ ስንል ምን ማለታችን ነው? በኢትዮጵያ ምርጫን የሚመሩ ዋና ዋና ህጎች አሉ። ከህገ መንግስቱ ጀምሮ እስከ ቅርብ ጊዜ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ድረስ ያሉትን ህጎች በዝርዝር እንመለከታለን። እነዚህ ህጎች ለምሳሌ ማን መምረጥ ይችላል፣ ማን መወዳደር ይችላል፣ የምርጫ ቅስቀሳ እንዴት መደረግ አለበት የሚሉትን በዝርዝር ያስቀምጣል። በሀገር ውስጥ ምርጫን የሚመሩ ቀጥተኛ ህጎች ደግሞ የኢፌዴሪ ህገ መንግስት አንደኛው ሲሆን ይህም ህግ የሁሉም ህጎች የበላይ እንደመሆኑ መጠን የምርጫን መሰረታዊ መርሆዎች ያስቀምጣል። ማንኛውም ኢትዮጵያዊ ዜጋ የመምረጥና የመመረጥ መብት እንዳለው በዚህ ህገ መንግስት ላይ ተቀምጧል። ሌላው ስለ ህዝብ ተወካዮች ምክር ቤት አባላት ምርጫና አሸናፊው ፓርቲ መንግስት ስለሚመሰረትበት ሁኔታም ህገ መንግስቱ በግልጽ ይገልጻል ማለት ነው። ሌላው የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ሲሆን ይህ በአሁኑ ወቅት በስራ ላይ ያለና የምርጫ ሂደቱን በዝርዝር የሚመራ ዋናው ህግ ነው። ይህ ህግ የሚከተሉትን ነጥቦች ያጠቃልላል። የምርጫ አስፈጻሚ አካላት አወቃቀር፣ የምርጫ ምዝገባና የእጩዎች አቀራረብ ስርዓት፣ የምርጫ ቅስቀሳ ደንቦችና የገንዘብ ምንጭ ቁጥጥር፣ የድምጽ አሰጣጥ ቆጠራና ውጤት አዋጅ፣ የምርጫ ስነ ምግባር ጥሰቶችና ቅጣቶችን በሚመለከቱ በእነዚህ ህጎች ላይ በዝርዝር አዋጁ ያስቀምጣል ማለት ነው። ሌላው የኢትዮጵያ ብሔራዊ የምርጫ ቦርድ ማቋቋሚያ አዋጅ ሲሆን ይህ አዋጅ ቦርዱ ከማንኛውም ተጽዕኖ ነጻ ሆኖ ምርጫ እንዲያስፈጽም ስልጣንና ኃላፊነት የሰጠው ህግ ነው። ኢትዮጵያ የተቀበለቻቸውና በህጉ አካል ያደረገቻቸው ዓለም አቀፍ ስምምነቶች የምርጫ መብትን በሚከተለው መልኩ ደግሞ ይደነግጋሉ። እስካሁን ያየናቸው የሀገር ውስጥ ህጎች ነበሩ። አሁን ደግሞ የዓለም አቀፍ ስምምነቶች ምርጫን በተመለከተ ምን ይላል የሚለውን እናያለን። አንደኛው የዓለም አቀፍ የሲቪልና የፖለቲካ መብቶች ቃል ኪዳን ወይም ICCPR የምንለው ሲሆን ይህ በአንቀጽ 25 ላይ ማንኛውም ዜጋ ያለ አድሎ የመምረጥና የመመረጥ መብት እንዳለ ይገልጻል። ሌላው የአፍሪካ የዲሞክራሲ የምርጫ አስተዳደር ቻርተር ሲሆን ይህ ቻርተር የአፍሪካ ሀገራት ነጻ ፍትሐዊና ግልጽ ምርጫ እንዲያካሂዱ የሚያስገድድ ሰነድ ነው። ሌላኛው የዓለም አቀፍ የሰብአዊ መብቶች ድንጋጌ ወይም UDHR የሚባለው በአንቀጽ 21 ስር የህዝብ ፈቃድ የመንግስት ስልጣን መሰረት መሆኑንና ይህም በየጊዜው በሚካሄድ እውነተኛ ምርጫ መገለጥ እንዳለበት ያሳስባል ማለት ነው። በእነዚህ ህጎች መሰረት በዓለም አቀፍም ሆነ በአገራዊ ህጎች መሰረት በኢትዮጵያ የሚካሄድ ምርጫ የሚከተሉትን ዋና ዋና ነጥቦች ደግሞ ማሟላት ይኖርበታል። ይህም አንደኛው ሁለንተናዊነት ነው። እድሜው ለምርጫ የደረሰ ዜጋ ሁሉ መሳተፍ አለበት ነው። ሁለተኛው መርህ እኩልነት ሲሆን እያንዳንዱ ዜጋ ድምጽ እኩል ዋጋ የእያንዳንዱ ዜጋ ድምጽ እኩል ዋጋ እንዳለው ነው። ሌላው ቀጥተኝነት ሲሆን መራጩ ወኪሉን በቀጥታ ይመርጣል ነው የሚለው ሲሆን ሌላው ምስጢራዊነት ነው። መራጩ ድምጽ የሰጠበት ማንነት ምስጢር መሆን እንዳለበት በእነዚህ ህጎች ላይ እንደ መርህ የተቀመጠ ህግ ነው ማለት ነው። ስለዚህ እነዚህ ህጎች ተቀናጅተው የምርጫውን ተአማኒነትና የህዝብን የስልጣን ባለቤትነት ለማረጋገጥ ያገለግላሉ ማለት ነው። ቀጣይ ደግሞ የምናየው የፍትህ አካላት ሚና ምን ይመስላል? ለምሳሌ የፖሊስ፣ የፍርድ ቤት፣ የፍትህ ሚኒስቴርና የምርጫ ቦርድ ሚናቸው በምርጫ ላይ ምን አይነት ሚና አላቸው የሚለውን ቀጥለን እናያለን። የመጀመሪያ ፖሊስ
የፖሊስ ሚና ሂደቱ በሰላም እንዲጠናቀቅ አስፈላጊውን እርዳታ የማድረግ ኃላፊነት ይኖርበታል። ሰላም ማስከበር አለበት። መራጮችና እጩዎች ያለምንም ስጋት እንዲንቀሳቀሱ የደህንነት ዋስትና መስጠት ይኖርበታል። ሌላው ገለልተኝነት ነው። ማንኛውም አይነት የፖለቲካ ወገንተኝነት ማሳየት የለበትም። ፖሊስ የህግ ጥሰት ሲፈጸም ብቻ በእኩልነት እርምጃ መውሰድ ይኖርበታል ማለት ነው። ሌላው የምርጫ ቁሳቁስ ጥበቃ የምርጫ ወረቀቶችና ሳጥኖችን ከብክነትና ከስርቆት መጠበቅ አለበት። ሌሎችም ዝርዝር የሆኑ የሰላም ማስከበርና ሌሎች ነገሮችን ማስከበር እንዳለበት ይህ በጥቂቱ ነው ያየነው ማለት ነው። ሌላው የኢትዮጵያ ምርጫ ቦርድ የመጀመሪያውና ዋናው አካል የምርጫ ቦርድ ነው። ቦርዱ ዳኛም አስፈጻሚም ነው። የምርጫ ቁሳቁሶችን ያዘጋጃል፣ ውጤት ይቆጥራል፣ እንዲሁም በመጀመሪያ ደረጃ የሚነሱ ቅሬታዎችን ይሰማል። የቦርዱ ገለልተኝነት ለምርጫው ተአማኒነት ወሳኝ ነው። ቦርዱ የምርጫው ባለቤትና የመጀመሪያው የፍትህ መሰረት ነው። ስለዚህ ቦርዱ ገለልተኛ መሆን አለበት። ከማንኛውም ፖለቲካ ተጽዕኖ ነጻ ሆኖ ሂደቱን መምራት ይኖርበታል። አድሎ አልባ አፈጻጸም መኖር አለበት። ለሁሉም ተወዳዳሪዎች እኩል ሜዳ ማመቻቸት አለበት። ፈጣን ምላሽ በምርጫ ጣቢያዎች የሚነሱ ቅሬታዎችን በአስተዳደራዊ መንገድ በፍጥነት መፍታትም ይኖርበታል ማለት ነው። ሌላው የፍትህ ሚኒስቴር ወይም የአቃቤ ሕግ ሚና ምንድነው የሚለውን ስናይ በምርጫ ሂደት ውስጥ በቀጥታ ጣልቃ መግባት ሳይሆን ከህግ አስከባሪዎች ጋር በተያያዙ ጉዳዮች ላይ ያተኩራል ማለት ነው። የህግ ተገዥነትን ይቆጣጠራል። በምርጫ ወቅት የሚፈጸሙ የወንጀል ድርጊቶችን ለምሳሌ ሰነድ ማጭበርበር፣ ጉቦ፣ ሌሎች ክስ ይመሰርታል እና ይከታተላል። ሌላው የመንግስት አካላትን ማሰባሰብ የመንግስት መዋቅርና ሀብትን ለምርጫ ቅስቀሳ እንዳይውል ለሚመለከታቸው የመንግስት መስሪያ ቤቶች የህግ ግንዛቤም ይሰጣል እና የተለያዩ የህግ ጉዳዮችን የክስ መመስረት ጉዳዮችንም በተያያዘ ይሰራል ማለት ነው። በመጨረሻም የፍርድ ቤቶች ሚና ቦርዱ በሰጠው ውሳኔ ላይ ቅሬታ ካለ ጉዳዩ ወደ ፍርድ ቤት ይሄዳል። ፍትህ አካላት ሚና እዚህ ጋር ጎልቶ ይታያል ማለት ነው። ፍርድ ቤቶች ዋነኛ የፍትህ ማዕዘን ናቸው ማለት ነው። እነዚህ ፍርድ ቤቶች የሚሰጡት አንደኛ የህግ ትርጓሜ ይሰጣሉ። አሻሚ የሆኑ የምርጫ ህጎች ሲያጋጥሙ ፍርድ ቤቶች ትክክለኛውን ትርጉም ይሰጣሉ። መብትን በማስከበር አንድ እጩ አላግባብ ከዝርዝር ቢሰረዝ ወይም አንድ ዜጋ የመምረጥ መብቱ ቢከለከል ፍርድ ቤቶች ይህን መብት ሊመልሱ የሚችሉበት ሁኔታ መብት አላቸው ማለት ነው። ሌላው ልዩ ትኩረት የምርጫ ጉዳዮችን የጊዜ ገደብ ስላላቸው መደበኛውን የሂደት የክርክር ሂደት በማሳጠር ልዩ ቅድሚያ ተሰጥቶ መታየት በፍርድ ቤቶች መታየት እንዳለበት የምርጫ ጉዳይ አጭር ጊዜ ስለሚፈጅ በአጭር ጊዜ ገደብ ስለሚጠናቀቅ መደበኛውን የክርክር ሂደት ተትቶ ልዩ ቅድሚያ መስጠት እንዳለበት መስጠት ይኖርበታል ማለት ነው። ሌላው የፍርድ ቤቶች ሚና ድፍረትና ነጻነት ነው። የፖለቲካ ጫናዎችን ተቋቁሞ በህጉ መሰረት ብቻ መስራት ይኖርባቸዋል ማለት ነው። እስቲ ከሌሎች ሀገራት ለምሳሌ ከአፍሪካ ሀገራት ተሞክሮ ስናይ የምርጫ ክርክሮችን ለመፍታት የተለያዩና ትምህርት ሊሰጡ የሚችሉ አሰራሮችን እናገኛለን። በተለይ በዲሞክራሲ ግንባታ ሂደት ላይ ያሉ ሀገራት የራሳቸውን ነባራዊ ሁኔታ ያገናዘቡ መፍትሄዎችን ተግባራዊ አድርገዋል። የተወሰኑትን እንጥቀስ። የጋናን ተሞክሮ ስናይ ፈጣን የሆነ የፍርድ ቤት ውሳኔ ጋና በአፍሪካ የምርጫ ክርክርን በሰላማዊ መንገድ በመፍታት ረገድ እንደ ምሳሌ ትጠቀሳለች። በምርጫ ወቅት ሊነሱ የሚችሉ ክርክሮችን ብቻ የሚመለከቱ ልዩ ችሎቶች ያቋቁማሉ። ይህም መደበኛ የፍርድ ቤት ስራ ሳይስተጓጎል የምርጫ ጉዳዮችን ቅድሚያ እንዲያገኙ ያደርጋሉ ማለት ነው። ሌላው የፕሬዝዳንታዊ ምርጫ ክርክሮችን በከፍተኛ ፍርድ ቤት ታይተው ውሳኔ የሚያገኙበት ጊዜ በህግ የተገደበ በመሆኑ አገሪቱ ለረጅም ጊዜ በውጥረት ውስጥ እንዳትቆይ ይረዳል ማለት ነው። የኬንያን ተሞክሮ ስናይ ኬንያ ከ2007 የምርጫ ግጭት በኋላ የክርክር አፈታቷን ስርዓቷን ሙሉ በሙሉ አሻሽላለች።
የኬንያ ፍርድ ቤትም ጠቅላይ ፍርድ ቤቷ የምርጫ ሂደቱን ከህግ ውጪ መሆኑን ካረጋገጠ ውጤቱን እስከ መሰረዝ የሚደርስ እርምጃ የመውሰድ ነጻነት እንዳለው በተግባር አሳይቷል ከዚህ ቀደም ማለት ነው። ሌላው የኤሌክትሮኒክስ የውጤት ማስተላለፊያ ስርዓት በመዘርጋታቸው ክርክሮች ሲነሱ በሲስተሙ ውስጥ ያለውን መረጃ እንደ ዋና ማስረጃ በመጠቀም ጥርጣሬዎችን ቀንሰዋል ማለት ነው። የደቡብ አፍሪካን ተሞክሮ ስናይ ከከፍተኛ ፍርድ ቤት ጋር እኩል ስልጣን ያለውን ራሱን የቻለ የምርጫ ፍርድ ቤት አላት። በዚህ ፍርድ ቤት ውስጥ የሚሰየሙ ዳኞች በምርጫ ህግ ላይ ጥልቅ እውቀት ያላቸው በመሆናቸው የሚሰጡት ውሳኔ የህግ ጥራት ያለውና ተቀባይነትም ያለው ይሆናል ማለት ነው። እንደገና ማንኛውም ሰው በምርጫ ቦርድ ውስጥ ቅሬታ ካለው በቀጥታ ለዚህ ፍርድ ቤት አቤቱታ ማቅረብ ይችላል ማለት ነው። ስለዚህ ከነዚህ ተሞክሮች ከአፍሪካ ሀገር ተሞክሮች ለኢትዮጵያ ከምን መማር እንችላለን ስንል አንደኛ ልዩ ችሎቶችን እንደ ጋና ሁሉ በምርጫ ወቅት ፍርድ ቤቶችን ልዩ ችሎት ተመድበው ጉዳዮችን በፍጥነት እንዲያዩ ማድረግ መደበኛ የስራ ሳይስተጓጎል ማለት ነው። ሌላው የቴክኖሎጂ ሚናም ከፍተኛ ነው። እንደ ኬንያ የውጤት አሰባሰብን ግልጽ በማድረግ የክርክር ምንጮችን መቀነስ ይቻላል ማለት ነው። የቴክኖሎጂ ሚና ስለዚህ ትልቅ ሚና አለው ማለት ነው። ሌላው የተቋማት ድፍረት ፍርድ ቤቶች ለምሳሌ ካድሎ ነጻ ሆነው የህግ የበላይነትን ብቻ መሰረት አድርገው እንዲወስኑ የስነ ልቦናና የህግ ዋስትናም መሰጠት ይኖርበታል ማለት ነው። ስለዚህ እነዚህ የሌሎች ሀገራት ተሞክሮች ከኢትዮጵያ ነባራዊ ሁኔታ ጋር በማጣጣም ይበልጥ ተአማኒነት ያለው የክርክር ስርዓት መዘርጋት ይቻላል ማለት ነው። በእርግጥ በእኛ ሀገር የፍትህ አካላት የምርጫ ክርክሮችን በፍጥነት ለመጨረስ የጊዜና የሰው ኃይል እጥረት ሊገጥማቸው ይችላል። መፍትሄው ግን እንደተገለጸው ከላይ እንደ አብራራ ነው ልዩ የምርጫ ችሎቶችን ማጠናከር፣ ለዳኞች ልዩ ስልጠና መስጠትና ዜጎችም ስለ ህጉ ያላቸውን ወይም ያለንን ግንዛቤ ማሳደግ ይኖርብናል ማለት ነው። ለማጠቃለል ምርጫ ሰላማዊና ፍትሃዊ የሚሆነው ህጉ ሲከበርና የፍትህ አካላት ያለምንም ጣልቃ ገብነት ስራቸውን ሲሰሩ ነው። እናንተስ የፍትህ አካላት በምርጫ ወቅት ያላቸው ሚና ምን መሆን አለበት ትላላችሁ? አስተያየታችሁን በኮሜንት አጋሩኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ሼር በማድረግ ለጓደኞቻችሁ እንዲደርስ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ህግ ርዕስ ይዘን እንመለሳለን። ስላዳመጣችሁን እናመሰግናለን።